ምንም አልፈራም። በደንብ ከተጣራ በኋላ ጉዳዩን እኔ ራሴን ቦታቸውን ለጥፌ ቪዲዮ ሰራላችኋለሁ። እቺ በምትመለከቷት እህታችን ድምጻችን ያስፈልጋታል። ሁላችንም ከጎኗ ልንቆም ይገባል። ህይወቷ አደጋ ላይ ነው። የመጣችውም ወደዚህ ከመሞቴ በፊት ሐቁን ላውጣ ብላ ነው። ለምን እንደሚገሏት እየዛቱባት ስለሆነ። ለምን እነማን ካላችሁ ማንነታቸውን ለጊዜው መጥቀስ የማንችላቸው ሰዎች አብራቸው ተሰራ ነበር። አብራ ልትሰራ የቻለችበትን ምክንያት ከመጀመሪያው ሳስረዳችሁ ይቺ እህታችን ምግብ ቤት ነበራት። ምግብ ቤት እየሰራች የራሷ ምግብ ቤት ዩኒቨርሲቲ ተምራ ተመርቃ ምግብ ቤት እየሰራች አንድ ዲያስፖራ የመሰለ ሰው መጥቶ ዲያስፖራ እንደሆነ የአሜሪካዊ እንደሆነ ዜግነቱ አሜሪካዊ እንደሆነ ፎርጂ ዶክመንቶችን አሳይቶ ተዋውቋት የመጣውም እህቱን ወደ አሜሪካ ሊወስድ እንደሆነ ይነግራታል። እናም ትንሽ ከቆዩ በኋላ እህቱ እንደጠፋችበት እና የእህቱን እድል ለምን እሷ እንደማትጠቀምበት ይጠይቃታል። የእህቴን እድል ተጠቀሚበትና አሜሪካ ይዤሽ ልሂድ ይላታል። ከዛም እሷም አምናው እሺ ብላ ግን የምትሄጂበት መንገድ በኖርማል መንገድ ዝም ብሎ መሄድ ስለማይቻል እንደ ታማሚ ሆነሽ የውሸት የሕክምና ማስረጃ ተሰርቶልሽ በዛ ነው ለሕክምና አስመስለን ነው የምትሄጂው ይላታል። እሷም እሺ ብላ ታምናለች። ከ500,000 በላይ በኢትዮጵያ ከግማሽ ሚሊዮን ብር በላይ ከፈለች። ጉዳዩ ውሸት ሆኖ ተገኘ። ቤተሰብ ለማንም እንዳትናገሪ ብሏታል መጀመሪያ። ይሄን ጉዳይ ለሰው ከተናገርሽ የውሸት ሕክምና ማስረጃ ተሰርቶልሽ እንደሆነ የምትሄጂው ከተናገርሽ ዶክተሮቹን እዛ ሐኪም ቤት የሚጽፉልንን ምናምን ህይወታቸውን ስራቸውንም አደጋ ላይ ትጥያለሽ ብሎ ስላስጠነቀቃት ለቤተሰቦችሽም እንዳትናገሪ ስላላት ለቤተሰቦቿ ይህን እድል በትምህርቷ በጣም ጎበዝ ስለሆነች በጥሩ ውጤት ስለተመረቀች በትምህርቷ በእውቀቷ የተገኘ እድል እንደሆነ ነው የነገረቻቸው ለቤተሰቦቿ። ቤተሰብም አምኖ ተቀብሏል። ከዘመድ አዝማድ ተበዳድረው ያላቸውን ሁሉ አንጠፋጥፈው ቤተሰቦቿ ሰጧት። እሷ መዳ ገብታ ከዛሬ ነገ ሳፈራለሁ ስትል ከዛሬ ነገ አሜሪካ ኤምባሲ ገብቼ ቪዛ ይመታልኛል ብላ ቁጭ ብላ ስትጠብቅ ወፍ የለም። በመጨረሻም ለምንድን ነው ማልሄደው ምንድነው ችግሩ ስትል መሄድ ትፈልጊያለሽ ወይም ብርሽ እንዲመለስልሽ ትፈልጊያለሽ? ከኛ ጋር ስሪ አሏት። ከኛ ጋር ስሪ ማለት ሰውየው መጀመሪያ አሜሪካዊ ነኝ እህቴ ልወስድ ነው የመጣሁት ብሎ ያለው ሰውዬ አሜሪካ በህይወቱ ሄዶ አያውቅም። አሜሪካ ግቢ ራሱ ገብቶ አያውቅም። እንግሊዘኛ ራሱ አያርፍም። እሷን የተማረች ስለሆነች በእሷ እንግሊዘኛ ቴክስት እስካም እንድታረግለት ሰዎችን እንድታሳምንለት በቴክስት እንድጀነጅንለት ምናምን ነገር አደረገና ብዙ ሰዎችን ብር በላ። እሷ ደግሞ ይሄ ነገር ህሊኗን እየጸጸታት ተገዳ ነው። አንድ ጊዜ ለአንዷ እንደውም በጣም አዝናላት እኔና አንቺ ለብቻችን እናውራ ያለቻትን እሷ ልጄ ናት እያለ ነው የሚያስተዋውቃት ሰውየው አሜሪካ ተወልዳ ያደገች ልጁ እንደሆነች እና አማርኛ እንደማትችል አክት እንድታደርግ የተሰባበረ አማርኛ የዲያስፖራ አማርኛ እንድታወራ ነበር የሚያስገድዳት። እናም ለአንዷ ባለቻት ሰዓት ለአንዷ እኔና አንቺ ተገናኝተን እንድናወራ እፈልጋለሁ ባለቻት ሰዓት በቴክስት ያቺ ሰውየውን አፍቅራው ስለነበረ ነገረችው። ልጅክ እኮ ለብቻችን ተገናኝተን እናወራ አለችኝ አለችው ስትል እሱ መጥቶ በሽጉጥ እሷን አስፈራራት። ለአንድ ሰው የምንሰራውን ስራ ብትናገሪ ገልሻለሁ ብሎ ዛተባት። ይሄን ባለባት በማግስቱ ጠፋች። ከዛ ስልክና ምንድነው ስልክ የተሰበረ ስልክ የሰዎቹ ስልክ ቁጥር እስካም የሚደረጉት ሰዎች ያለበትን ስልክ ቁጥር አሮጌ ስልክ ይዛ ጠፋች። ጠፍታ አሁን ተደብቃ ነው ያለችው። ህይወቷ አደጋ ላይ ነው። እየደወለም እየዛተባት ነው። እንደገና ደግሞ አንዷን ሴትም አውርታታለች፣ አሳምናታለች። በቪዲዮ አውርታ ሁሉን ነገር ነግራት የእሷን ዩኒቨርሲቲ ተማረችበትን አሜሪካ ሄጄ አላውቅም ውሸት ነው አባቴ አይደለም እንዲህ ነው ብላ ይቅርታ አስረዳቻት። እሷም አምናት ሊያስይዙት በፖሊስ ከዛሬ ነገ እያሉ የእሷን ቦታ ደረሱበትና ሲከታተሏት አሁንም ከተደበቀችበት ጠፍታ ሐቁን ሳላወጣ እንዳይገሉኝ አትሊስት ከመሞቴ በፊት ሐቁ ይውጣ። የብዙ ሰው ተበድሏል፣ ብዙ ሰው ብሩ ተበልቷል። ሐቁ ይውጣ። እኔም በህግ መጠየቅ ካለብኝ አያም ሬዲ መጠየቅ ያለብኝን ሁሉ እጠይቃለሁ። አለማወቅ ከተጠያቂነት አያድንም። ቅጣቴን እቀጣለሁ። ብቻ ከዚህ በላይ ይብቃ ብላን የመጣችው ሌሎች ሰዎች አይበሉ ከዚህ በላይ ብላን የመጣችው። ስለዚህ ሁላችንም ከጎኗ ልንቆም ይገባል። ማወቋን ያውቃሉ እንዴ? አሁን እዚህ ሚዲያ ላይ ከወጣ ምናምን በኋላ ከሆነ እንጂ በጭራሽ ህይወቷ አደጋ ላይ ነው። እሷ ታዲያ አሁን አንቺ ሚዲያ ላይ መውጣትሽን ይሄንን ከሰሙ ኦሬዲ ቺን ሰው እንዳያጠቋት
ሴት እነሱ የሚኖሩበት የተለያየ ሀገር ነው። የተለያየ ሀገር ነው። ልትነግራት ትችያለሽ ቤዛ? ደውይላት በእናትሽ። ሰው ሊኖራቸው ይገባል። የተለያየ ክፍለ ሀገር ቢሆንም ሰው ሊኖራቸው ይገባል። አይ ትልቅ ወንጀልም ስለሆነ ሊሄዱ ላይ ይችላሉ። እዛ በሚገባ ልደውልላት። እባክሽ ደውይላትና ሚዲያ ላይ ወጥተሽ መናገርሽን እና ህይወቷ አደጋ ላይ መሆኗን እንድትደበቅ ንገሪያት ፕሊዝ።